አሜሪካዊው ታዋቂ ዩቲዩበር አይሾ ስፒድ በዛሬው ዕለት ኢትዮጵያ ገብቷል። በተለያዩ የማህበራዊ ሚዲያ ገጾች ከ150 ሚሊዮን በላይ ተከታይ ያለው አሜሪካዊው ታዋቂ ዩቲዩበር አይሾ ስፒድ ከአዲስ አበባ ቀጥታ ስርጭቱን ለዓለም እያጋራ ይገኛል። በዓለም አቀፍ ከፍተኛ ትኩረት የሳበው ክስተት የጥንቅራችን አካል ነው። ስፒድ በአዲስ አበባ አነጋጋሪው ክስተት። አሜሪካዊው ታዋቂ ዩቲዩበር አይሾ ስፒድ በዛሬው ዕለት ኢትዮጵያ ገብቷል። በተለያዩ የማህበራዊ ሚዲያ ገጾች ከ150 ሚሊዮን በላይ ተከታይ ያለው አሜሪካዊው ታዋቂ ዩቲዩበር አይሾ ስፒድ ከአዲስ አበባ ቀጥታ ስርጭቱን ለዓለም እያጋራ ይገኛል። የ21 ዓመቱ አሜሪካዊ ዳረን ጄሰን ዋትኪንስ ጁኒየር በ20 አፍሪካ ሀገራት ጉብኝት እያደረገ ሲሆን የአፍሪካን ባህል ታሪክ ለዓለም እያስተዋወቀ ይገኛል። ስፒድ በዛሬው ዕለት በአዲስ አበባ የተለያዩ አካባቢዎች ተዘዋውሮ ገጠመኞቹን እንዲሁም የኢትዮጵያን ገጽታ በዓለም አቀፍ ቀጥታ ስርጭት ሲያጋራ ቆይቷል። ዩቲዩበሩ በዛሬው ዕለት በአዲስ አበባ የጀመረው ጉብኝት በዩቲዩብ ገጹ በቀጥታ ስርጭት እያስተላለፈ የሚሆን 250 ሺህ በላይ ሰዎች የቀጥታ ስርጭቱን ሲከታተሉት ቆይተዋል። በዩቲዩብ ስሙ አይሾ ስፒድ በሚል የሚታወቀው ዳረን ጄሰን ዋትኪን ጁኒየር በዓለም ላይ ታዋቂ የዲጂታል ይዘት ፈጣሪ ሲሆን ከ150 ሚሊዮን በላይ ተከታዮችን ማፍራት ችሏል። በአፍሪካ ሀገራት ጉብኝት እያደረገ የአፍሪካን ባህልና ታሪክ ለዓለም እያስተዋወቀ የሚገኘው ታዋቂ ዩቲዩበሩ በኬንያ በነበረው ቆይታ በአንድ ቀን ውስጥ ብቻ ከ300 ሺህ በላይ አዲስ ተከታዮችን በማግኘት የዩቲዩብ ተከታዮቹን ቁጥር 48 ሚሊዮን አድርሷል። በኢትዮጵያ በርካቶች የአዲስ አበባ ጉብኝቱን እየተከታተሉ መሆናቸው ተመላክቷል። ታዋቂ ዩቲዩበሩ የአድዋ ድል መታሰቢያን በባዶ እግሩ ጎብኝቷል። ስፒድ በዛሬው ጉብኝቱ ከዲባባ ቤተሰቦች ጋር የተገናኘ ሲሆን በኢትዮጵያ ካለውና በመልክና ቁመና እርሱን በመምሰሉ በማህበራዊ ሚዲያው ከፍተኛ ትኩረት ካገኘ ወጣትም ጋር ተገናኝተዋል። ይኸው ክስተት በተለያዩ የትስስር ገጾች ልዩ ትኩረት ስቧል። ኢትዮጵያዊው አይሾ ስፒድ በሚል ተቀጽላ የሚጠራው ወጣቱ ከስፒድ ጋር የተገጣጠሙበት ክስተት አነጋጋሪ ሆኗል። ስፒድ ኢትዮጵያዊውን ወጣት የጉዞ አካል አድርጎት አብረው በጋራ ሲንቀሳቀሱ ተስተውለዋል። ስፒድ በቆይታው የኢትዮጵያን ባህልና ገጽታ ለዓለም አቀፉ ማህበረሰብ ያስተዋውቃል ተብሎ ይጠበቃል።